ተከታ ተማረ ዛሬም ጾመኛ ነው ሲያስብሽ አደረ አንቺን ማየት ከቀረ ሞት ምኑን ሰመረ። በቃ ልታምኚኝ አትችይም። ፍቅርሽ ወጥቶልኛል ብል ልታምኚኝ አትችይም። ፍቅር በአንድ የሚለቅ ነገር አይደለም። እስቲል ነው አፈቅርሻለሁ። ከባድ ስሜት ውስጥ ነኝ። ማሸት አልፈልግም። ከባድ ስሜት ውስጥ ነኝ። ሰው ማጣት በጣም ከባድ እንደሆነ አውቃለሁ እና እዛ ስሜት ውስጥ ላይ ብቻ መልካም መንገድ ማየት ቀረ ሀሳባችን ተቀየረ ምን ያደርጋል አይኔም ብርሞሽ በናፍቆት ሰከረ የጨረስናት በደስታ ስናዜ ስጽፍሽ ስጽፊልኝ ያሽሽ ፍቅራችን ማንም ማያው ልባችን ስሱ። ሰላም ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን አብሬሽ ያለው ለበደልኩሽ በእንባ ብመልሰው የሚያንሰኝ የማይደር ማንባቴ የሚያንሰኝ የማይደር የኔ ውድ የኔ ሁለንተና በቃ በይኝና አውጪኝ ከፈተና የኔ ውድ በቃኛ ልልሽ ልኬን አውቄያለሁ እራሴን አልዋሽ የኔ ውድ የኔ ሁለንተና በቃ በይኝና አውጪኝ ከፈተና። አመሰግናለሁ ጊዜ ሲመጣል እና በቃ ልትሄጂ ማለት ነው። ብቻ ዛሬ መጣሁት ቅመሜ፣ ያው እኔ እዚህ ብትሆኚ ደስ ይለኛል። ሄደሽ ምንም አትሰሪም ሌላ ቦታ ያው ያለሽ ነገር ራሽ ታውቂያለሽ፣ ግን ገብተሽ ምንም አትሰሪም ምናምን ቢሆንም ቅሪሚ ማለት መብት የለም። እሱ ያንቺ ፍላጎት ነው። እስካሁን በጣም ብዙ ክፉ ደግ ያሳልፈናል። በጣም ብዙ ጥሩ ነገር ያሳልፈናል። እኔ ለአንቺ አንቺ ለእኔ ተሳስበን የሆነ ነገር ግን ደግሞ ብዙ ያሳለፍናቸው ነገሮች አሉ። በጣም ብዙ የፍቅር ጊዜያቶችን አሳልፈን እና እነዛ ቀናቶች ይቅርታ እንድንባባል ግዴታም ያስገቡ አንቺ ቅያሜ ይዤብሽ ወይ ቅያሜ እኔ ላይ ኖሮሽ ምናምን እንድትሄጂ አልፈልግም። ምክንያቱም የነበረን ፍቅር ስለሚሽ የጣላንበት ነገር ብናስብበት ብንረጋጋ በጣም ተራና ትንሽዬ ነገር ነበረ። አሁን መቶ ስነግርሽ አላፍርሽ ልታምኚኝ አትችይም አይደለም፣ ልትቀበይኝ አትችይም። ፍቅርሽ ወጥቶልኛል ብል ልታምኚኝ አትችይም። ፍቅር በአንድ የሚለቅ ነገር አይደለም። እስቲል ነው አፈቅርሻለሁ። ከባድ ስሜት ውስጥ ነኝ። ማሸት አልፈልግም። ከባድ ስሜት ውስጥ ነኝ። ሰው ማጣት በጣም ከባድ እንደሆነ አውቃለሁ እና እዛ ስሜት ውስጥ ላይ ብቻ መልካም መንገድ ላይ ማለት ነው የመጣሁት። የመጣሁሽ ፈልጌው አልነበረም። የመጣሁሽ በጣም አናደሽ ድንበሬን ክብሬን ስታልፍብኝ እና ፈልጌውም አይደለም ፈልጌውም እንደማላደርገው ታውቂያለሽ። ለእሱም በጣም ይቅርታ። በቃ በሰዓቱ ላይ የማደርገውን ነገር አላውቅምም ነበረ። በዛም ቦታ ላይ አንቺም ሆነሽ ቢሆን ልክም ሊሆን ይችል ነበረ እና በእኛ ፍቅር ብዙ ተመሬበታለሁ፣ ብዙ አሳልፌበታለሁ፣ ብዙ ተብዬበት፣ ብዙ አይቼዋለሁ። ይህንን ፍቅር ደግሞ በእንደዚህ አይነት መንገድ ማለት ይከብዳል። እኔ ብዙ ህልም ነበር ከአንቺ ጋር ብዙ ያቀርኳቸው ነገሮች ነበር። የሁሉ ነገር አሁን ዜሮ ባል ብቻ ስትሄጂ በሰላም ጓደኛዬ ነበረ፣ አብሮኝ ነበረ፣ ፍቅረኛዬ ነበረ፣ እሱ ጋር ብዙ ነገር ነበረ። የምትይኝ አይነት ሰው መሆኑ ነው የምፈልገው። አንቺ ቤት ላይ ቅራኔ ኑሮብኝ ስለ እኔ መጥፎ ብሩክ እንዲህ ነው ምናምን ብለሽ እንድትሄጂብኝ አልፈልግም። የነበሩ ጥሩ ነገሮች አሉ ያሳለፍናቸው በጣም ብዙ ጥሩ
ነገር በሰላም እንድትሄጂ ነው የምፈልገው። እኔም ወደ ቤት በሰላም እንድሄድ ነው የምፈልገው። ግን እንድታውቂ የምፈልገው ቅርሽ ወጥቶልኝ አስጠልተሽኝ ጠልቼሽ ምናምን አይደለም። የምታደርጊያቸው ነገሮች እየሆኑ የነበሩት ነገሮች ልክ ስላልነበሩ ልክ ካልሆኑ ደግሞ መናገር አለብን። ዝም ብዬ ማየት አልነበረብኝም። ያ ሁሉ ነገር የተፈጠረውም ለምክንያት ነው፣ ለበጎ ነው። እግዚአብሔር ሊያስተምረን እንደሆነም አላውቅም። ለምን እንደዚህ እየፈተነ እንደሆነም አላውቅም። ምናልባት የኔና አንቺ ነገርም አልፈቀደውም። መልካም ህይወት ይሁንልሽ። ሰዓትሽን አልብለው እና በጣም እያፈቀርኩኝ ዲጄን እንድታገኝ ዜና መጠ አንቺም ዱብልኝ በርችልኝ ሸገር ይመጣል ከሷ እኔ አልፈልግ ጨቃጨቅ ለኛ ለተሰናበታ ጋር ነው እና ምን እንዳረጋል ይደረግ ምን እንዳረጋል በቃም አሰን ከቻልክ እንድትሄድ ነው የምትፈልገው? በቃ ዝም በል ከቻልክ። ለምንድን ነው ዝም ብለው እንድትሄድ ነው የምትፈልገው? ለምን ጠራሁሽ? ምንድን ነው ጥቅም? እንዳት ለመጨቃጨበር አንተ እኮ የምታደርገው ነው። አሁን አንተ እዚህ ጋር ሳልጨቃጨቅ በሰላም ሄደው ማድረገው ማድረግ ከሆነ ለምን ትጠራለህ? የጠራው እኮ የጠራኸኝ ልቤ እንዲሰበር ነው ወይስ እዚህ ጋር እንዳለ? አንተ ተረጋጋ፣ ምንም ችግር የለም። ሀሰን አንተ ሰው በልኝና እናንተ ዝናብ እየመጣባችሁ ነው። በቃ እሺ ብቻ እንድትሄድ አትፈልግም ማለት ነው። እዚህ መታ ነው እንድትሄድ አትፈልግም ምትል መጀመሪያውኑ እኮ ማስቆምስ ይኖራል እኮ መጀመሪያውኑ ሁሉ ነገር ሳንገባ ፊት አሁን ረፈደ አይደለም። በቃ ላይክ እሷ ፍላጎቷ ከሆነ መቅረት የሷ መብት ነው። በቃ እኔ ነገርኳት በቃ እንደማፈቅራት እና ከዚህ በኋላ ቅያሜ ተቀያይመን ልትሄድ ተቀረችው መቶ ጊዜ ደጋግመ መናገሩ መናስ ትናንትና ምልካርልሽም ዛሬ ምልካር ለምን ሆነል አልገባኝም። ከሱ ጎን ለመሆን እየሞከርክ ነው ወይስ ከኔ ጎን ለመሆን አይ አይደለም፣ ጎን ለመያያዝ አይደለም። ገብቶሃል? እዚህ ጋር የመጣሁት እሱን አክብሬ ነው አይደለም። ሲቀጥል ደግሞ አንተንም ለመሰናበት ነው። በቃ ይሄን ያክል እኔም ክፉ መሆን አልፈልግም። ዝም ብዬ ከመሬት ተነስቼ መሄድ አልፈልግም። ጭም ተያይዤ መንገድ ነው የሚሄደው። መንገድ ስለ ደግሞ ዝም ብሎ ቅርብ መንገድ አይደለም የሚሄደው። ገባ? ልመለስ እዛው ሊቀር ማላውቅበት ቦታ ነው የሚሄደው። ስለዚህ ቂም ተያይዤ ተጣልቼ ምናምን መሄድ አልፈልግም። እዚህ ጋር ደግሞ ሀሰን ደግሞ ከእሱ ጋር እንድትጣላ ሌላ ጸብ እንዲፈጠር አልፈልግም። ከሸኛችሁ በሰላም ሸኙኝ፣ በሰላም እንሰነባበት እና እንሂድ በቃ። እናንተም ደግሞ ከዚህ በኋላ በፍቅር እንድትኖሩ ነው የምፈልገው። በዚህ ልክም ደግሞ ጥል ተያይዛችሁ ቂም ተያይዛችሁ ምናምን ልትቀጥሉ አልፈልግም እኔ እና እሱትና እንደ ጓደኛ ከአንተ ጋር ግንኙነት አይኖርም። በሷ ቢለት ያው በቃ አሁን የኔ በታችሁም አልኖራችሁም፣ ግን ቢያንስ ችግር የለብኝም። አዘንኩበት አላዘንኩበት ምንም የሚለወጠው ነገር የለም። በቃ ምንም ሜቢ ያጣልቻችሁ ሊሆን ይችላል፣ ግን ደግሞ እንደዚህ ሊሆን የለባችሁም። ሰሩኔ ሊሆን ይችላለሁ፣ ግን አትጣሉ። በቃ ሊሆን ይችላል። ስሚ አንቺ በሰላም እንጂ በሰላም ይች እና እንደዚህ የተዳረስንበትን ነገር ተገቢ ነው ብዬ አላስብም። ዝናብ እየመጣባችሁ ነው። ለምን ጠራው? ድግስ ያለ መሰለህ እንዴ? ና ብዬ ጠራው እኮ አብሬ ከአንተ ጋር ልሸኛት ብዬ እኮ አይደለም።
ሀሰን እኔ አሁን እዚህ ጋር ግጭት ለማስነሳት ላስቀራት ስለማፈታት ነው ማጥፋት ያው በግድ እያልኳት መጨቃጨቅ አልፈልግም። እንድትሄድ አልፈልግም። እስካሁን ድረስ ምናምን ብለህ ሌላ ወሬ አታውራ። በቃ አንተ በጣም ደነዝና የሚሰራ አእምሮ የማይሰራ ምንም ላደርጋት እንዴት ነው ማድረግ ፍቅራችን ነበረ። ለምን እሷን አትሄዳት? ምን ከብትገኝ ምን አትሄዳት? አሁንም እንዳስገድዳለሁ የምፈልገው ያስገድደዋለሁ። ለምንድን ነው ማስገድዳት? እንደዛ የለባል። በቃ እኔም አውራት ሀሰን አስገድጄ አመጣት እያልከኝ ከረምክ አይደለም? አሁን ደግሞ እኔ ስርዓት ባለው መንገድ ነው እያወራት ያለው። መብቷን እየሰጠኋት ምንም አስገድጄ ማቆይበት የለም። የምን መብት ነገር ታደረግኛ አንተን ዝገብ እና በቃ ስለኔ እዚህ ጋር እሷ ደብሯት ስነስርዓት ለምንድን ነው ደብሯት አትሄድም እንዴ? ከዚህ በኋላ ደብሯት እንደምንታ ጨቀጨቀ በእነዚህ ያለ መንገድ ነው የሚሸኝሽ ነው። ለማንኛውም ከሁለት ዓመት 3 ዓመት በላይ ስንት ነገር ያለው ሰው እንደዚህ ነገር እንጂ ብሎ ነው የሚሸኝሽ እንዴ? እሷ እኮ ተከራይታ ነበረች፣ ፍቅረኛ ነበረች። ወንድሜ ምን ሆነ አሁን? እንዴት አወቀ? ፍቅረኛ ነው ወይ የቤት ሰራተኛ መሰለች። የቤት ሰራተኛው ራሱ ሲሸኝ እንዴት እንደሚሸኝ አንተ በዚህ ልጅ ሲገዛ የሚያምሸኝ የምታየው ልጅ እንደምታየው ከአንቺ ጋር የነበረው ግንኙነት እሱን ሚሊሽን እየሰማሽ ምናምን እዚህ ተደርስሻል። አንዱ ልጅ ልንገርሽና ተገቢ ነገር እያደረገ አልነበረም። እንዲያውቀው እፈልጋለሁ፣ እንድታውቀው እፈልጋለሁ። እኔ መናገር አልፈልግም። ክፍታ አታርገኝ፣ አትለፍልኝ። ከመቼ ነው ከዚህ በኋላ ከኔ ጋር እንድትሆን ነው የምትፈልገው? ከአንተ ጋር ባትሆን እዚህ ብትሆን ያ የኔ መብት አይደለም እኮ። እኔን አይደለም ትናገረኝ እኮ የሚገባው። ለምንድን ነው ሁሉንም ነገር እንዲሸከም የምትፈልገው? እኔ አንተ ተሸከም እያልከኝ እኮ ሁሉንም ነገር መለመንም ካለብህ አንተ ነህ፣ መነዛነዝም ካለብህ አንተ ነህ። ሁሉም ነገር እኔ እንዳደርገው ነው የምትፈልገው። አንተ ምን ሆነሃል? ዝናብ እየመጣ ነው። ዝናብ አይገጥም። ማስማር አይደለም ትሂድ በእናትህ በቃ ተዋት፣ አታስጨንቃት። በሰላም አይደብርህም? ከሄደች አንተም አይደብርህ ከሆነ አትለፍልፍ። ምንም ላደርጋችን ለአንተ ምንም ጥቅም የለትም፣ ለእኔ ጥቅም አላት። እንደትሄድ አልፈልግም። አሰኒዱ በቃ ወይኔ አረባ አለ ነው በመናት አጨቅጭቅኝ። እኔ ደክሞኛል። በቃ ሂዱ በእናታችሁ። አሰን በአላ በቃ ደግማ አትበል። ይችላል በቃ ይኸው አገኘኋት። ማኛት ነበር አንተና ነገሩን ወደ ሌላ ነገር የወሰድክብኝ። ሂድ በቃ በእናትህ። ሲያስጠላ ወንድ ልጅ ቆረጠ ምናምን ስትባል ይሄ መስሎሃል እንዴ? እየሸኘት ነው። ትሂድ። አይ እሺ